ሰላም ሰላም እንዴት አላችሁ? እግዚአብሔር ተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 12/06/2018 ዓመተ ምህረት ነው። በይሰሞን የሀገሪቱ ጦር ቀድሞ ያሰናበታቸውን ወይም ትተውት የመጡትን አለያም አልፈልጋችሁም ብሎ ከትግሉ ውጭ ያደረጋቸውን ጥሪ አድርጓል የሚል መረጃ ነው የሰማሁት። በጣም የሚገርመኝ ነገር ነው። ሲጀመር መከላከያ የነበረ ሰው፣ ፌደራል የነበረ ሰው፣ ሌሎችም በጸጥታ ውስጥ የነበሩ ልጆች ከነበሩበት አሃዱ ሲሰናበቱ ምን አይነት ችግር እንደገጠማቸው አንድ ባንድ እንተዋወቃለን። እኔም ስለነበርኩበት ማለት ነው። ሌላው ይቅርና ድጎማ የተሰጡትን ብር ለማውጣት እንኳን ወረዳ ሄደው ቢያንስ በትንሹ ከ15 ቀን በላይ ተመላልሰዋል። ብራቸውን ለማምጣት ማለት ነው። ዛሬ ከሌ የለም፣ ዛሬ ስብሰባ ናቸው፣ ዛሬ ለሻይ ወጣዋል፣ ዛሬ ቀባት ሶስት የማይሰጥ ምክንያት አልነበረም። እንግዲህ መንግስት የደጎማቸውን ድጎማ ለማውጣት ማለት ነው። ከዛ ውጭ ደግሞ በቀበሌ ሲመጣ የነበረው አስተዳደር በወረዳ ደረጃ ያለው ፖሊስ መከላከያ ምልስ ነው ከተባለ ደመኛ ነበር የሚያደርገው። ደመኛ ማለት ነው። ውጋ በፍለጋ እሱን ለማሰር እሱን ለማጥፋት ድራሹን ለማጥፋት የነበረው ስጅ ማለት ነው። ፖሊስ ታጥቋል፣ በወቅቱ መሳሪያ ይዟል። ተመከላከያ የተገለሉ ልጆች ደግሞ ያው ባዷቸውን ነው የሚመጡ። ሚኒተሪም ሁሉ አስረክበው ነው የሚመጡ። በሰላም ከህብረተሰቡ ጋር ተቀላቅለው መኖር ነው የሚመጡ። ግን የነበረው ቀርቶ ማለት ነው የነበረው አይደለም ጥቅም ሊሰጥ ቀርቶ በአግባቡ እንኳን ክብር አልነበረው። በአግባቡ እንኳን ማለት ነው። ከዛ ሲመጣ የቀበሌ ቤት ይሰጣቸዋል፣ የቤት መስሪያ ቦታ ይሰጣቸዋል፣ ቀባት ሶስት ምናምን ነበር። ግን እዚህ ተመጣን በኋላ ማለት ነው እንደ ቦታ እንኳን ለመስጠት እንደ ማህበረሰቡ ተደራጅቶ እንኳን ለማግኘት እጅግ በጣም ፈታኝ ነው ነበር። ቦታ እንኳን ተደራጅቶ ለማግኘት ማለት ነው። ግን ከዛ የነበረው ማንኛውም ወታደር የነበረው በልዩ ሁኔታ ማስረጃ ያለው የ7 ዓመት ትግሉን የጨረሰ ወይም በመም ጉዳይ ወይም በጦሮታ ጉዳይ በተለያየ መልኩ በህጋዊ መጥቶ ግን እዚህ የነበረው ስቃይ ግን እጅግ ከጠላት ጋር የማይተናነስ በደል በሀገር መከላከያ ሰራዊት ውስጥ ይደረግ ነበር። አይደለም የቀበሌ ቤት ሊሰጥ ቀርቶ መታወቂያ ለማውጣት ራሱ እጅግ በጣም ፈታኝ ነበር። መታወቂያ ለማውጣት ቢያንስ እኔ መታወቂያ ለማውጣት ማለት ነው ለማውጣት ከ6 ዓመት በላይ ዝም እየተቀምጫለሁ። መታወቂያ አልሰጥህም ተብዬ ማለት ነው። ሌሎችም ይሄ ነገር ደርሶባቸው ይሆናል ብዬ አስባለሁ። ከዛ ውጭ የመስሪያ ቦታ እንኳን ድጎማ በተሰጠነው ብር እንኳን ለመስራት እንኳን ኮንቴነር ስጡን ብንባል አይቻልም የተባለ አጠቃላይ የወረዳ አስተዳደርና ባለስልጣን በዘመድ አዝማድ ኮንቴነሩን ይዞ እዚህ የነበረ ሲቪል የነበረ ነው ዘበኛ ለመቀጠር ማለት ነው። ዘበኛ ለመቀጠር የባለስልጣን ዘመድ መሆን መቻል አለበት። ዘበኛ ለመቀጠር ማለት ነው። በባንኮች ሊሆን ይችላል፣ በድርጅቶች ሊሆን ይችላል፣ በገበያ ማዕከሎች ሊሆን ይችላል። ዘበኛ ለመቀጠር የባለስልጣን ዘመድ መሆን መቻል አለበት። የባለስልጣን ዘመድ መሆን መቻል ይሄም ሁላችሁም ስለምታውቁት ነው። እኔ አገዛዙን ስለምጠላው አይደለም፣ የተደረገውን ድርጊት ማለት ነው። መታወቂያ ለማውጣት ያን ያህል ስቃይ እንግዲህ መታወቂያ አንድ ሰው የማግኘት መብቱ ነው። ነገር ግን አንሰጥህም ተብዬ ከ6 ዓመት በላይ እኔ ያለ መታወቂያ ተቀምጫለሁ። የመስሪያ ቦታ እንደውም አልተሰጠውም፣ አንሰጥህም ተብዬ ማለት ነው። ሌሎች የተወሰኑ ሰዎች አሉ። ለምሳሌ በወረዳ እስከ 100 የሚሆን ወታደር አለ። እንደው ባጭር እንኳን ስራ ግን ያገኙት ወይም የመስሪያ ቦታ ያገኙት ከ30 አይበልጡ። እነዛ የወገን ባለስልጣን ወገን ያላቸው ማለት ነው። ከዛ ስንመጣ ግን የመስሪያ ቦታ ተሰጣላችሁ እንደ ማንኛውም ማህበረሰብ የሚደረገውልን በልዩ ሁኔታ ቦታ መስሪያ ተደራጅተን ቦታ ለማግኘት እጅግ በጣም ፈታኝ የሆነ ነገር ነው የነበረው። እጅግ በጣም ፈታኝ የሆነ ሂደት ነው የነበረው ማለት ነው። ስለዚህ መከላከያ የነበረ ተመልሶ ወደ ማህበረሰቡ ሲቀላቀል የነበረው ከባለስልጣን ጋር የነበረው ከብልጽግና ጋር የነበረው ጠብ የጎላ ነው የነበረው። አይደለም የቦታ መስሪያ ሊሰጥ ቀርቶ አይደለም ሌላ ገበያ ከፍቶ የሚሰራበት ሊሰጥ ቀርቶ መታወቂያ ራሱ ተከልክለናል። መታወቂያ ራሱ ማለት ነው። ዛሬ ተመልሶ ደግሞ የታባቱን ያወቀውን ነው ተመልሰ ግባ የሚል ደግሞ እንደ አድማ በትን ማለት ነው። አድማ በትንም በገንዛጁ በተና ልዩ ኃይሉን በተነ
አሁን ሆዳም የሆነው አድማ ብትን ገብቷል። አሁንም ሆዳም የሆነ ይገባል። አሁንም ሆዳም የሆነ የደረሰበትን በደል የማያቅ የዕለት ዳቦውን የሚቆርስ መሄጃ ያጣ የመጨረሻ ድሃ የሆነ ይገባል መከላከያ ውስጥ። ድሃ የሆነ ማለት ግልጽ ነው እኮ ግልጽ ነው። ውትድርና የሚቀጠር የመጨረሻ ድሃ ሰው የትም ቦታ ሄዱ ግልጽ እንነጋገር ከተባለ ማለት ነው። ስለ ሀገር ምንነት አይደለም እንትን የሚለው ወይ ከቤተሰብ ጋር የተጣላ ወይ ከሆነ ስራ ላይ የወደቀ ወይም ሊበላ ሊጠጣው ያጣ የመጨረሻ መላጣ ድሃ መከላከያ ይገባል። አሁንም ከምልሶች እንደዚህ የሚያንቦዛርጥ መሄጃ ያጣ ይገባል። አሁንስ ከብልጽግና ጋር ገብቶ እየተዋጋ የለ እንኳን መከላከያ ተብሎ ማለት ነው። ስለዚህ እንደ አማራ ልዩ ኃይል ማነው አድማ በትን ሆዳሙ ሊገባ ይችላል እንጂ በአሁኑ ሰዓት መከላከያን የሚደግፈው አንድም ሰው አይኖርም። ነገም አስወጥቶ ሲሰደው መድረሻ ስለሌለው ማለት ነው። መድረሻ ስለሌለው ማለት ነው። አዎ ሲጀመር የሰጠው ድጎማስ ትክክለኛ የሚያቋቁም ብር ወይ የተሰጠ ነው? አዎ ከመከላከያ ወደ ሲቪል ዓለም ሲመጣ ሊቋቋምበት የሚችል ነው ወይ የተሰጠው ሊቋቋምበት የሚያስችለው ብር ነው ወይ የተሰጠው? እንደለማኝ እኮ ይታየ ነበር። እና ይሄን እያየ የምትገባ ዶማነህ ነው የምለው ዶማነህ። አዎ ነገም ገፍቶ ሲጥልህ እንደ ቆሻሻ ተጠቅሞ ሲጥልህ እታባ እንደምትገባ ይሃለሁ። ይሄን ያየህ ይሄን የደረሰብህ በተለይ መከላከያ የነበርክ ተመልሰህ ከገባህ አንተ ድንጋይ ነህ። ሌላ ምንም ምልህ የለም። ስለ ሳበይ ነው ዶክተር ደሳለኝ ጫኔ ነው ስለ ምክክር ኮሚሽኑ ያቀረበው ጥያቄ እጅግ በጣም የሚገራርሙ ጥያቄ ናቸው። ከነዛ የተወሰኑትን ነው ለእናንተ ማቀርብላችሁ። እንደዚህ አይነቱን ጀግኖችን ለምንድን ነው ማናደፋፈረው የሚለውን በዛውም እንድታውልኝ ነው የምፈልገው። ባካችሁ ላይ ሰውዬ አክብሮታችሁን ግለጹለት ነው የምለው። እስኪ የሚለውን እንስማው። ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃው ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር እሱ ቢሆን አንድ። ሁለተኛ አሁንም የፖለቲካ ፓርቲዎች ተሳትፎ ላይ ሰፊ ጊዜ ወስዳችሁ በቀራችሁ ጊዜ ቢሰራበት። ጠንካራ የህዝብ ድጋፍ ያላቸው ፓርቲዎች አሁንም ቢሆን አልተካተቱም፣ ሳይድ ላይን ተደርገዋል። ሂደቱን ትረስት አላደረጉትም። እነሱን የማሳመን ስራ ቢሰራ። ሶስተኛ አሁንም ጀስት ፎር ዘ ሪከርድ ቢሆን እንዲቀመጥ ማነሳው ላስት ይርም አንስቼ ነበር። ቢያንስ ከዚህ ጊዜ በኋላ ባለው ጊዜ ጀምሮ የናሽናል ዲያሎግ ኮንፈረንስ እስኪካሄድ ባለው ጊዜ ዓለም አቀፉ ማህበረሰብንም ሆነ መንግስትን አሳምናችሁ ከሁሉም ተፋላሚ ኃይሎች ጋር ጊዜያዊ የተኩስ አቁም ስምምነት ተደርጎ እስኪ የኢትዮጵያ ህዝብ በነፃነት ሚለውን ለመስማት እድል ይፈጠር። ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል። እንግዲህ እንዳያችሁትና እንደሰማችሁት ነው የዚህ ጀግና ልጅ ሰው እጅግ በጣም የሚገራርም አነጋገር ነው የሚናገረው። ለጠቅላይ ሚኒስትሩም እጅግ ፈታኝ የሆኑ ጥያቄዎችን የሚጠይቀው ጀግናችን ዶክተር ደሳለኝ ጫኔ ነው። ይህንን ሰውዬ አለማድነቅ ንፉግነት ነው። ከምር ጠላት ራሱ ያደንቀዋል። እርግጠኛ ሆኜ የምነግራቸው ማለት ነው። ጠላት ራሱ ያደንቀዋል እንኳን እኛ። ስለዚህ አሁን በአማራ ላይ እየተደረገ ያለውን ጫና ለብቻው የሚሞግት ጀግና ነው። ምክር ቤት ላይ ካለው ምክር ቤት አባል በሙሉ ቢጨፈለቅ ዶክተር ደሳለኝን የሚወክል አንድም ሰው አይወጣም። አጠቃላይ ምክር ቤቱ ያለው ከሱና ከአንደኛው አንድ ሰው አለ፣ ስሙ በደንብ አይያዝልኝም የዛኛው። ከነሱ ከሁለቱ ውጭ አጠቃላይ ምክር ቤቱ ጠቅላይ ሚኒስትሩንና አፈጉባኤውን ጨምሮ የምክር ቤቱን እንትን አፈጉባኤ ማለት ነው፣ እሱን ጨምሮ ቢጨፈለቁ አንድ ዶክተር ደሳለኝን አያክሉ ሙሎች ማለት ነው። ግን ያው የጊዜ ጉዳይ ስለሆነና
መቼም ጊዜ በቀለኛ ነው። ጊዜ ሲበቀልህ ነው በጣም አስቸጋሪ። የሰው በቀል የትም ስል ብዙም አይጎዳም። ሰው ሊበቀል ቢል አሁን ሰው ተበቅሎ ብዙም አያደርግም። ምክንያቱም ትከላከለዋለህ። ጊዜ ግን ተተበቀለህ ግን በጣም መጥፎ ነው የሚሆነው። ጊዜ በጣም በቀለኛ ነው። ስለዚህ እና አብይ አህመድም እና አጠቃላይ የምክር ቤት ደረቆትም ነገ ጊዜ ሲበቀላቸው ይህን ሰውዬ ምን እንደሚሉት ተዘዋውረው እንሰማቸዋለን ማለት ነው። እነዚህን ሰውዬ እንድታደንቁልኝ ነው የምፈልገው። አመሰግናለሁ።